ሰላም ተወዳጆች፣ አንድ ነገር ላሳያችሁ። ይህ ከጀርባ የምትመለከቱት ህንጻ ቀዳማዊ ንጉስ ኃይለ ሥላሴ ንግስናቸውን ከጀመሩ የ25ኛ ዓመት ክብረ በዓላቸውን ለማክበር ያስገነቡት ህንጻ ነው። በሁለት ወገን የተከፈለ ነው ህንጻው። ህንጻውን ለማስገንባት ከ200 በላይ አርክቴክቸሮች ከአውሮፓና እንደዚሁም ከአፍሪካ መጥተው እንደተወዳደሩ በተጨማሪም ደግሞ በዚህ ህንጻ ላይ 10 የሚሆኑት ከተመረጡ በኋላ ከዛ ለአንድ ኩባንያ እንደተሰጠ ማብራሪያ ተሰጥቶኛል። በጣም የሚገርመው በኢሮፓ ስታንዳርድ እንዲሰራ የተደረገበት ንጉሱ በተለይ ደግሞ በዚህ በኢሮፓና በተለይ በእንግሊዝ አሜሪካ ላይ የነበራቸው ከፍተኛ ተቀባይነት በየትኛውም ዓለም ላይ እኩል መፍትና ስልጣን ወይንም ደግሞ እኩል ተሰሚነት የነበራቸው ከመሆናቸው የተነሳ የተገነባውም ይህ ከጀርባ የምትመለከቱት ህንጻ በጣም በኢሮፕ ስታንዳርድ የተሰራና ክብራቸውን የሚመጥን ተደርጎ ነው። በጣም የሚገርማችሁ ነገር በዚህ ህንጻ ኢዮቤልዩ ላይ ወይንም ደግሞ ክብረ በዓል ላይ በርካታ ነገስታቶች በመገኘት የእሳቸውን ልደት ማክበራቸውንም ሰምቻለሁ። እጅግ በጣም የሚገርም ነው። ኢትዮጵያ ቀድሞ በነበራት በዛ በነገስታቶቹ ዘመን ትልቅ ተቀባይነትና በዓለም አቀፍ ደረጃ ተከባሪ መሆኗን የሚያሳይ ነው። ዛሬስ ምን ላይ እንገኛለን?